Manchester United እስከነዚህ ክብረቱን ክብር ሚራክል ፈልገው አስደናቂ ጎል 4-4 እግር ኳስ ኦልድ ትራፎርድ ላይ ጨርቋን ተራበለች። የለመደችው ቦታ ግዙፉ ኦልድ ትራፎርድ ላይ ክብሮትና ክብራን ምናልባት ዓለም ላይ አንድ ታላቅ ስም ደጋግማችሁ ከሰማችሁ ያ ታላቅ ስም ማንቸስተር ይህም ከሰይጣኑ ማንቸስተር ዩናይትድ ነው። 5 ደቂቃ ተጨምሯል። ታዲያ 5 የባከነ ደቂቃ 4 ግቦች በ30 ደቂቃ ውስጥ ነው የገቡት። 4 ግቦች ሃይላይት ነው የሚመስለው። ኮዝሜሮ ጎል ምን የሆነ ነው አድማጮች? ማጓየር ግሎሪ ማን ዩናይትድ ከሰይጣኑ ማንቸስተር ዩናይትድ 5ኛ ግብ በሃሪ ማጓየር አማካኝነት አስቆጠሩ። በአንድ ደቂቃ ልዩነት ክብሮትና ክብራን በአንድ ደቂቃ ምን ልታደርጉ ትችላላችሁ? ካሜራ ያንሳል እዚህ የፈለገው ዩናይትድ ግን 2 ግብ አስቆጥሯል። ወርጡ የመነሳት ምልክቱ ኃያሉ ገናናው ማንቸስተር ዩናይትድ ተሰናበተ። ሞተ እያልን በነበረበት ሰዓት ላይ ሞትን ድል አድርጎ ማንቸስተር ዩናይትድ ተነሳ መሬት ልሶ። ዋው! ግሩም ሄዲንግ ሃሪ ማጓየር። ክብሮትና ክብራን በኤክስትራ ታይም 30 ደቂቃዎች 5 ግቦች ተቆጠሩ። ይህ ዓለም ላይ በርካቶች የሚወዱት እስከነ ድክመቱ እንኳ ሁልጊዜም አንድ ታምር እንደሚሰራ የሚያስቡት ማንቸስተር ዩናይትድ በመጨረሻ ሰዓት ሚራክል ድራማ ሰርቶ 5ኛ ግብ አስቆጥሮ 5-4 በድምሩ 7-5 አፈርልሶ ነው የተነሳው። ዋው! ብዙ ታምራቶችን ልታውቁ ትችላላችሁ። እንደ ዩናይትድ ዛሬ ግን ታምር የሰራ ለማግኘት በጣም ከባድ ነው። ማንቸስተር ዩናይትድ 5 ኦሎምፒክ ሊዮን 4 ምን ማለት ይቻላል? 5 የባከኑ ደቂቃዎች ተጨምረው 3 ደቂቃዎች ብቻ 2 ደቂቃዎች ብቻ ይቀራሉ። ማንቸስተር ዩናይትድ 5-4 እየመሩ ይገኛሉ። በእግር ኳስ ከተመለከትናቸው እጅግ አስደናቂ ወርቁ የመነሳት ምልክቶች መካከል ይህ አንዱ ነው። ተነስቶ ወርቆ መውደቅ መነሳት ነው። ተነስቶ ወርቆ በሕይወት ዘመናችሁ አግኝታችሁ አትጡ ይባላል። ምክንያቱም ደግሞ ለማግኘት በጣም ከባድ ነው። ይህ ማንቸስተር ዩናይትድ ግን አግኝቶ አቶ እንጂ አንድሪ ኦናና አልታይሜንደርንና እንዲሁም ደግሞ ሩበን አሞሪምን ኪሎ በደስታ ሩበን አሞሪም ኪሎ እንዲቀላለው ያ ታዳጊው ሕፃን በደስታ ቦረቀ። እግር ኳስ እንዲህ ነች። አንዴ ሐዘን አንዴ ደስታ። ዋው! ማንቸስተር ዩናይትድ ሙመንት ነው ግን የትልቁ ሙመንት
መጨረሻ ላይ የተፈጠረው ጎል ነው። መጨረሻ ላይ የተፈጠረው ጎል ደግሞ የሩበን አሞሪም የመጨረሻ ደቂቃ ውሳኔ ነው። ሃሪ ማጌር ወደ አጥቂ ፖዚሽን ላይ ማምጣት ማለት የመጨረሻው ስትራይከር ነበር። ታዲያ ተመልክተው ከሆነ ማለት ነው የመጨረሻው ኳስ የተቀበለ ስትራይከር ነበርና ያን ወደ ተሻጋሪ ኳሶችን ለመግጨት መጠቀም ወደ ቦክስ ማምጣት ትልቁ ውሳኔ ነበረ። በጣም ትልቅ ፋይዳ ነበረውና ጎል አስገኝቷል። ያ ውሳኔ ደግሞ ማለት አሁን ሃሪ ወደ ኋላ ተመልሶ ቦታው ላይ መገኘት ይችላል። አሁን ወደ ኋላ ነው ያለው። 125ኛው ደቂቃ ላይ ደርሰናል። የአልቢትሩ የፊሽካ ድምፅ ይጠበቃል። ኦሎምፒክ ሊዮን የጀግና ተጋድሎ ቢያደርጉም በቀይ ሰይጣኑ ማንቸስተር ዩናይትድ 5-4 ሊሸነፉ ነው። ኤሮፓ ሊግ ራሱን የሸጠበት ምሽት፣ ቻምፒዮንስ ሊግ ያስመሰለበት፣ ካምባኮችን ያየንበት፣ ወርቆ መነሳትን የተመለከትንበት እጅግ አስደናቂ ጨዋታ፣ 9 ግቦችን ያየንበት እጅግ አስደናቂ ምሽት። ጨዋታው ተጠናቀቀ። ማራኪው ቁጥ ብድግ ያሰኘን በኳስ ከተመለከትናቸው እጅግ አስደናቂ የሽርፍራፊ ሰከንድ ምዕታቶች መካከል አንደኛውን ያስመለከተን የኦልድ ትራፎርዱ የ120 ደቂቃዎች ፍልሚያ በመጨረሻም በኃያሉ በገናናው በማንቸስተር ዩናይትድ 5-4 አሸናፊነት ተጠናቀቀ። በድምር ውጤት 7-6 ግሎሪ ማን ዩናይትድ። እጅግ የማይታመን ምሕታት፣ የመጨረሻ ደቂቃ ድራማ፣ ሃሪ ማጓየር፣ ብሩኖ ፈርናንዴሽ፣ ኮቢ ሜኖ የምሽቱ የማንቸስተር ዩናይትድ ሂሮዎች ማን ዩናይትድን ወደ ግማሽ ፍጻሜ እንዲያልፍና በግማሽ ፍጻሜ ከስፔኑ አትሌቲክ ቢልባኦ ጋር እንዲፋለም አድርገውታል። የሙሉ ሰዓት ውጤት ማንቸስተር ዩናይትድ 5 ተጠባቂ ጨዋታ ተጀምሯል። ኦሎምፒክ ሊዮን 4 በድምር ውጤት ማንቸስተር ዩናይትድ 7 ኦሎምፒክ ሊዮን 6። በአንድ ወርድ ብቻ ይህንን ጨዋታ ምን ማለት ይቻላል? ሙሌ እብደት ከዛ ውጪ ምንም አልችልም። እብደት አለ ሙሌ። ተስፋ ድራማ እብደት የተሞላበት ድራማ። ቃላቶችን መገጣጠም ያንተ ስራ